ዘውጅ ላይ አሁን እኛ ጄኔሬሽኖች እኛ ማለት ነው አሁን ላይ ማግባት አለብን ብዬ አላስብም። ለምን ማለት እሺ ለምን ትዳር ከላይ እንደምታየው አይደለም። አንተ ያው ነብዩ ሰለላሁ ዐለይሂ ወሰለም من استطاع منكم الباءة فليتزوج ከናንተ ባአ ማለት በሁለት ፈስረውታል። አይዋ ባአ አንደኛው በንብረት እሷን ማስተዳደር መቻል የሚችል ከሆነ ማግባት አለበት ችግር የለም። እና ሁለተኛው ደግሞ አልጋ ላይ የሚችል ከሆነ እንትን ማለት ዝግጁ ከሆነ ለግንኙነት ችግር የለውም። ግን አሁን ላይ ባለን ታይም ላይ እንዴት ነው ሐቁን እንወጣለን? በጣም እዛ ላይ የሚያገኙ ዲፊካልት የሆኑ ሲቹዌሽኖች አሉ። አግብቻ አይደለም እኔ ግን ሪያሊቲውን ስታየው ሞስት ኦፍ ታይም ያገቡ ሰዎች ባላገባን የሚኖርበት ታይም አለ። ኖ እንደዛ የሚሆነው ሸክጀማል ሐቢቢ አፋን ማለት እዚህ ጋር አሁን አንተ ልከራከርህ አይደለም በአይን መካንተ በልጭ አይደለም ኖ የአላህ መልእክተኛ አለይሂ ሰላም ሐቂቀተን እንደዚህ ባልደረቦቻቸው በተሰበሰቡበት ነው ይሄን መልእክት ያስተላለፉት። ስለዚህ አንዱ ባልደረባቸው ወደሳቸው ተጠጋና ያ ረሱላህ ማለት ሰላም እኔ ማግባትን እችላለሁኝ አላቸው። ማለት በምን አይነት መልኩ ነው የምትችለው? ሁለትን ያኒ ሁለት ነው በሁለት መንገድ ስለዚህ እኔ እሷን እንደውም ከእንትኑ በላይ ማለት ከዱንያው ከንብረቱ በላይ ማለት ይሄ ግንኙነት ጋር የሚለው ነው ከንብረቱ በላይ ሐቋን መውጣት ያለበት እዛ ጋር ነው ብለውታል የአላህ መልእክተኛ አለይሂ ሰላም። እና ያው ለወጣቶች ደግሞ አግቡን የሚል መልእክት ነው። ለምን ሰለ ሐቢቢ ወላሂ ወጣት ያለ ኸይር የለም ሐቂቃ ማለት ወላሂ ለዓዚም ላጤ ከበዛ ኸይር የለም ወላሂ ለዓዚም። ለምሳሌ መሳሳት የሚባል አለ ሐቂቃ ወላሂ እንደነዚህ መልካም የሆኑ ወንድሞቻችንን አላህ ይጠበቀልን ነው። ብዙ አንዳንዴ ራሱ እኔ ወላሂ እንደዚህ ኒሳ ምናምን ነገር ሳታስበው የምታየው ነገር ብዙ ያስኩትን ነገር የሚያጠፋብኝ ታይም አለ። ስለዚህ ይሄ ሁሉ ነገር የተፈጠረ ስለሆነ ለዚህ ሁሉ መፍትሄው አግቡ ይላል። አንድ ሰውዬ ምንም አቅምና እንደዚህ ትዳር ላይ ምናምን ገባ። ሲገባ እንትን አደረገ ማለቴ አያቅበትምና እንደዚህ ተኛ። በቃ እንደዚህ አልጋ ላይ ሄዶ ሙሽሽ አለ። በቃ እዛ ነው መሰለኝ ምንድነው ትላለች እንግዲህ አላህ አይደለም ማለቴ ሐቂቃ በዚህ ጉዳይ አይደል ሐቢቢ ይሄ ትዳር ትልቅ ያው ማለት ላጤዎች የበዙበት ፈተና ይበዛል፣ ፊትናም ይበዛል። ላኪን እኛ አንተ መድረስ አለብን ነው ያው ሸባብ ነን ማግባት እንፈልጋለን። ግን ከዛ በፊት ከትዳር በፊት ማድረግ ያለብህ ነገራቶች አሉ። ትዳር ላይ መምጣት አይችልም ያ ነገር ትዳር ውስጥ ሆነ መምጣት አይችልም አይደለም። ትዳር ላይ ስትሆን ብዙ አይነት ነገራቶች ይመጣሉ። ወሊድ ታስባለህ፣ ልጅ መውለድ ታስባለህ። ልጅ ሲመጣ ደግሞ ለዛ ለልጅና ለቤትህ ብቻ መኖር ትጀምራለህ። ለእስልምና ወጣቱ ለእስልምና መስራት አይችልም። እዛ ለቤቱ ብቻ ውሎ ማደሩን በቃ ለዛች ብቻ ለኮሚኒቲዋ ከዛ ሌላ ዓላማውን ሰፋ ያለ ዓላማ ሊኖረው አይችልም። ያው ትዳር ትልቅ መፍትሄ ነው። ግን እንዲህ ደግሞ ፊትና ሻህዋ ውስጥ የሚያስገባን ሞስት ኦፍ ታይም እንደዚህ ወጣቶች የሚያገቡት እንትንም ፈርተው ነው ያው ፈተና ለመፈተን ምን አሉ ብዙ ጊዜ ሻህዋው የሚበዛበት ከሴቶች ጋር መቀማመጥ ሲያበዛ ሻህዋው ይበረታበታል። እኛ በቻልነው አቅም ልንርቅ ይገባል። ከዛ ወደዛ የሚገፋፋንን ነገር ልንርቅ ይገባል። ከዛ አለ ጊዜ የተወሰነ ጊዜ አለ ኢንሻአላህ እንደዚህ ረዘም ያለ ቪዲዮዎችን ለመፖስት ከዚህ በኋላ እንመጣለን ኢንሻአላህ በቅርቡ ጠብቁን።
ሰብስክራይብ፣ ላይክ፣ ኮፒ ሊንክ እያደረጋችሁ ሼር እያደረጋችሁ አካውንታችንን እያስያገራችሁ ሰምታችሁ ብቻ ተስቀሩት። አዎ ለእናንተ ብቻ አይደለም ለሌሎችም እንድታስተምሩ ትምህርት እንዲሆን ነው። ደግነት ለራስ። አሁን እሱ አግብቷል፣ እኔ ግን አላገባሁም። እሺ ስለዚህ ትዳርን ከማን ተማርኩ ብትሉ ከሱ ነው። ሌላ ከማንም አላቸው። ለምን ጓደኛዬ ነው፣ ወንድሜ ነው። ስለዚህ ካገባ ሰው ጋር ሆኖ ለምን ትዳር ይጋባል ይባላል፣ ይተላለፋል። እንደ በሽታ ነው። አሁን ጉንፋን አንድ ሰው ጉንፋን ይዞት አንድ ጉንፋን የያዘው ሰው እየበጠጣ በኩባይ በጠጣ ጉንፋን ይዛል። ስለዚህ ያንን ማስመልክቶ እኔ እሱ ጋር ስውል እኔ ትዳር ያምረኛል፣ ሁሉን ነገር መረዳት እችላለሁ። ስለዚህ በዚሁ እንደዚህ ልክ እንደዚህ ከአህያ ጋር የዋለ ፈስ ተምሮ ይመጣል። በመጥፎ ማለት የሆነ በማይሆነው ነገር አህያ ጋር የዋለ ፈስ ተምሮ ይመጣል የሚባለው የሆነ ጥሩ ሰው ጋር ወይም ደግሞ ላይክ ብቻ ህይወቱን ከሚመራ ሰው ጋር ከሆንክ አንተ ያንተንም ህይወት የማትመራበት ምንም አይነት ምክንያት የለም፣ እንቅፋት የለም። አካውንቱን ሰብስክራይብ ያደረጋችሁ ከዛ የደውል ምልክቷን ነክታችሁ ኦል የምትለውን እኛ የምንለቀውን ሁሌ አዝናኝና አስተማሪ የሆነ ኮፒ ሊንክ ይደረጋል። ከዛ ምንድነው የሚደረገው? ሼር ይደረጋል። ከዛ ላይክ ይደረጋል። ሐሳብ አስተያየታችሁን ምን ላይ ኮሜንት ላይ አስቀምጡልን።